እያመመኝ እየመሰለኝ አይደለም። ማለት ቆይ ምንም እኮ የህመም ስሜት የለውም። ግራ ገብቶኛል። በቃ መጋራት የለብሽም ማለት ያው አንቺ ተጠቀምሽበትን ነገር ሌላ ሰው መጠቀም የለበትም። አልገባኝም እትዬ። ምን ነው ተምረሽ የለም እንዴ? አንቺ በተጠቀምሽበት እቃ ደግሞ እኛ መጠቀም የለብንም። እቃ መለየት አለብሽ እትዬ። ቫይረሱ እኮ የሚተላለፈው በደም ነው አይደል? እኔ በእጄ ስለነካሁት ሌሎቹ ምንም አይሆኑ። በዛ ላይ በዚህ ሀዘን ሰበብ ከቤሉል ጋር በጣም እየተቀራረባችሁ ነው። እሱንም ቀንሽ። ልጄ እንዲበከልብኝ አልፈልግም። እንዴት? ሁሌም ቢሆን መርሳት የሌለብሽ ነገር አለ። ከሌሎች ጋር እኩል እንዳሉሽ ማወቅ አለብሽ። በዛ ላይ ደግሜ እንዳልናገር ከቤሉል ጋር እንዳላይሽ። ዛሬ መታ የነበረችው ልጅ የወደፊት ሚስቱ ናት። እሺ እትዬ አንቺ አትጨነቂ። ምንም የሚያስፈራሽ ነገር የለም። ከሁሉም ሰው ርቀት እንጠብቃለሁ። የብቸኝነት ስሜት እየተሰማኝ ነው። ቆይ እንደ ጨክነ ለብቻ የተወገኝ ለምን ትሄዲ? አይዞሽ በቃሽ። እባክህን ይቅር በለኝ። አንተን ማስቀየም አልነበረብኝም። ቆይ በቶማስ ሞት ነው ወይስ ከኔ ጋር በመጣላትሽ ነው ያዝሽ? እኔ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? የእንግዳ ድራማ ተከታታዮች እንዴት አያችሁት? የዛሬው ክፍል 23 እንዴት ነበረ? ቤተሰቦቹ በጣም የሚያሳዝንና በጣም ተጎድተዋል። የቶሚ ሀዘን እንደሰሙ አይታችኋልና ቤተሰቡ አሁን ሁሉም ሀዘን ላይ ነው። እናም አሁን ቤሉል በጣም ነበረ የደነገጠው። እንዴት አባዬ ጥሎኸኝ ለምን ትሄዳለህ ብሎም ስቅስቅ ብሎ ሲያለቅስ ነበረ። ምንም ያላስበውና ያልገመተውን ነገር ስለሆነበት ገና ከውጪ አሁን እንደገባና 2 ቀን 3 ቀን እንኳን ሳይሆኑ የአባቱ እቅፍ እንደናፈቀው ነበረ አባቱን ያጣው። ኤልሹም ቢሆን ምን ማለት ነው አልገባኝም፣ ምን እያላችሁ ነው? አባቴ እንደዚህ አያደርግም፣ ብዙ ነገር እኮ ቃል ገብቶልኝ ነበረ እያለች ስታለቅስ ነበርና መቀበልም አልቻለችም። ልጅነትም እንዳለባት እናውቃለንና እሷ ይህንን እንዴት ሊሆን ቻለ? እሱ እኮ ብዙ ነገር ነው፣ ብዙ ነገር ሊያደርግልኝ እኮ ተስፋ አድርጌ ነበረ ብላም ስታለቅስና ብዙ ነገር ስትል ነበረ። በጣም እሷንሽ ከሁሉም የተጎዳችው ኤልሹ ነው። ልጅነትም ስላለ እንዴት አባዬ ቻው ሳልለው እንኳን ሳላቅፈው እንኳን እንደዚህ ጥሎኝ እንዴት ይሄዳል ብላ ስቅስቅ ብላ ስታለቅስ ነበረና በጣም የሚያሳዝን ነገር ነው። ከቤቱ በጣም አሪፍ ሰውና ደስ የሚል ሰው የሚያዝን ሰው የነበረ እሱ ቶሚ ብቻ ነበረ። ሄለንም ብታለቅስም ምን ብትልም እያለቀሰች ነበረ። ለማስመሰል ይሁን ከልቧ ተጸጽታ ይሁን የሚታወቅ ነገር የለም። ግን ሄለንም በጣም ተጎታ እንደነበረና የቶሚ መሞት እስካሁን ልታምን አልቻለችም። ሆኖም ግን እሷ እቅዶቿ ሀብታም ለመሆንና ቤቱና ድርጅቱም ለመውረስ ስለሆነ እቅዷ አሁንም የቤቱና የድርጅቱ የት ነው ያለው የቤቱ ካርታ እያለችም ስትፈልግ እንደነበረ ያስታውቃል። ገና አሁን ከመሞቱ በኋላ ይህንን ነገር ከጀመረች ሌላ ጊዜ ምን እንደምታደርግ በጣም ከባድ ነው ማለት ነው። እና ለቤሉልም እጮኛው ነች ብላ አባትህ ይች ነበረ ሊያጭልህ የነበረችው ብላም ልትነግረው ሊሆን ይችላል። ለቤተሰቡ ሁሉ እያሳመነች ነው ያለችው። ይቺ የቤሉል እጮኛ ነች ብላለች። እናም አሁን ለቤሉል ይቺ አባት ያጭልህ ልጅ ነች ብላ ልታሳምነው ትሞክራለች። እሱ ደግሞ አባቴ በህይወት ቢኖር እኮ ይቺ ልጅ ሊድረኝ ነበረ ብሎ በውለታ ታስሮ ለሄለን እሺ ሊላት ይሆናል ወይስ ምን ይመስላችኋል ቤተሰብ? አሁን ቤሉል ማን እንደሚወድ አይታችኋል። እሱ ንኑ ነው እየወደዳት ያለውና እንዴት ሊሆን ይችላል? ለንኑ ደግሞ ከሱ እንድትርቅ በጣም አስጠንቅቃታለች። አንቺ ይህንን ቫይረስ አለብሽ፣ ካሁን በኋላ የምግብ የምትበያቸው ነገሮችን የምትያዣቸው ነገሮችንም ከኛ ጋር መቀላቀል የለብሽም። አንቺ ከሌላ ሰው ከእኩል እንዳልሆንሽ ማወቅ አለብሽ ብላ ብዙ ነገሮችን ለማሸማቀቅ ሞክራለች። ግን አሁን ንኑ በጣም ግራ የገባት ነገር አለ። ምንም ነገር እኮ እያደረገኝ አይደለም፣ ምንም ነገር እየሆንኩኝ አይደለምና ሌላ ቦታ ወስደሽ ብታሳክሚኝ ብላ ስትጠይቃት በጣም ነበረ ሄለን የደነገጠችው።
አንቺ ምን ለማለት ፈልገሽ ነው? ከዚህ በኋላ ምንም ላደርግልሽ አልችልም እና መድኃኒትሽን በስነ ስርዓት ውሰጂ፣ ካሁን በኋላ ደግሞ ርቀትሽን ጠብቂ ብላ አሸማቅቃና ከሌሎች ጋር እንድትገለል እያደረገቻት ነው ያለችው። ግን አሁን ኑኑ ባለፈው ቤሉል ሕክምና ልውሰድሽ ብላት እንደነበረ ታውቋላችሁ ቤተሰቦች። እናም አሁን ይህንን የእሷ ሚስጥር ደግሞ ሌላ ሰው ጋር እንደገባም ታውቃላችሁ። አሁን ኤልሹም ስለ እሷ ጉዳይ አውቃለች። ሆን ብላ ልትናገር እንደምትችልም ይታወቃል። አሁን ቤተሰቡ ሁሉ ሀዘን ላይ ስለሆነ ነው እንጂ ከዛ በኋላ ግን ቤቱ ትርምስምሱን እንደሚወጣ ይታወቃል። ኤልሹ በጣም እንደምትጠላት የታወቀ ነውና ይህንን የኑኑ በሽታ ሁሉም ሰው በተሰበሰበበት እሷን ለማሸማቀቅ ብላ እንደምትናገርና ወንድሟና አዶኒ የእሷ ሊሆኑ እንደማይችሉ ለማስረዳት ብዙ ነገር ልታደርግ እንደምትችል ይታወቃል። ግን ኑኑ ይህንን ስትሰማ ምን ልትል ይሆናው? ቤተሰቦችስ ምንድነው የሚሉት? መኳንንትስ ምን ሊል ይችላል? ምንስ እርምጃ ሊወስድ ይችላል ብላችሁ ነው ቤተሰቦች የምታስቡት? አሁንም ይህንን ነገር ከተሰማ በኋላ እናም አዶናይ ደግሞ ያወቀበት የሄለን ጉዳይ እንዳለ ያስታውቃል። የአባቱ አሟሟትና የኑኑ እንደዛ መሆን እና የሆነ ነገር የተሳሰረ ነገር እንዳለ እየጠረጠረ ነው። አሁን ሄለን ደግሞ ለባሏ ያደረገችው ነገር ሊኖር ይችላል ብሎ ለቤሉል እየጠቆመው ነበረ። ከዚች ሴት ዓይንህን ለተሰከንድ እንኳን እንዳታነሳ፣ እኔ እማጣራው ነገሮች ስላሉኝ ማጣራት አለብኝ። ካጣራሁኝ በኋላ ግን እነግርሃለሁ። ካጣራሁኝ በኋላ ግን ሁሉም ነገር ግልጽ ይሆንልሃል ብሎታል ማለት ነው። እናም ቤተሰቦች ለቶሚ የገደለው ማን ሊሆን ይችላል ብላችሁ ነው የምታስቡት? አሁን ወደዚህ ቤት ዛሬ ደግሞ ቴዲ ለማጽናናት ብሎ እቤት እንደመጣ ያስታውቃል። እናም በመሃል መሲ መጣ። በጣም ያየችውን ነገር ነበረ የደነገጠችው። ቴዲ የሄለንን እጅ ይዞ አይዞሽ እያላት እንደነበረና እያስመሰለችም እንደነበረ አውቋል። ምን እቅዳቅደሽ ይሁን እያለ ነበረ በውስጡ። ከዛ መሃል ላይ መሲ የመጣችበትና መሲ ደግሞ በጣም ተደነባብራና ደንግጣ የሆነ ነገር ወረቀት ይዛ ነበረ የመጣችው። ግን ያንን ወረቀት የኤልሹ የቫይረሱ ጉዳይ ወረቀት ነው ወይስ የሌላ ጉዳይ ወረቀት ነው የሚለውን እንግዲህ በቀጣይ ክፍል አብረን የምናየው ይሆናል። በቀጣይ ክፍል ይህንን እንደተለቀቀ በኮሚኒቲ ቻናላችን ቀደም ብለን እናሳውቃችኋለን። ለዛሬ የነበረን ቆይታ ይህንን ይመስላል። ወደዚህ ቻናል ለመጀመሪያችሁ ከሆነ የመጣችሁ ሳብስክራይብ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። ይህንን ቻናል የአማርኛ ድራማ አጠራ አድርገን እናቀርብላችኋለን። እስከዛው ድረስ ሰላም ሁኑ። ምንም እያመመኝ እየመሰለኝ አይደለም ማለት። ቆይ ምንም እኮ የህመም ስሜት የለውም። ግራ ገብቶኛል። ወይ ደግሞ ሌላ ተጨማሪ ቦታ ወስደሽ ብታሳይኝ። እሱ ደግሞ ምን ማለት ነው? ትቀልዳለች እንዴ? እንደውም ሌላ መጠንቀቅ ያለብሽ ነገር ልንገርሽ። ምንድነው እሱ መጠንቀቅ ያለብኝ? ከማንም